ሰላም እንዴት ነሽ የኔ ቆንጆ? ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ዛሬ የምነግርሽ ከመተኛትሽ በፊት ሁልጊዜም ልታደርጋቸው የሚገቡ 10 የማታ የውበት አጠባበቅ ሚስጥሮችን ነው። እስከ መጨረሻው አብረሽኝ ቆይ። ይህን ቪዲዮ ላይክ፣ ቻናሌን ሰብስክራይብም አድርጊ። አንደኛ ፊትን መታጠብ። ከመኝታ በፊት ሁልጊዜም ልናደርጋቸው ከሚገቡ የንጽህና አጠባበቆች መካከል ፊትን መታጠብ የመጀመሪያው ነው። ፊታችን ቀኑን ሙሉ የያዘውን ወዝ፣ ቆሻሻና ሜካፕ መታጠብ የፊት ቆዳ ንጹህ ማድረግ በዚህ ምክንያት የሚከሰቱ ጥቁር ነጠብጣቦችን፣ ብጉርን እና የመሳሰሉትን ችግር ለመከላከል እንዲሁም የፊት ቆዳ ጤንነትን ለመጠበቅም ያስችለናል። ሁለተኛ የፊት ማለስለሻ መቀባት። የፊትን ቆዳ መነሻ ያደረገ የፊት ማለስለሻ ወይም ሞይስቸራይዘርን መቀባት። የፊት ቆዳ ንጹህ ከሆነ በኋላ በከፊል ከደረቀልን በኋላ መቀባትና ማሳጅ ማድረግ። የተቀባነው ማለስለሻ ወደ ቆዳ ዘልቆ መግባት እንዲችል ስለሚያደርገው ጤነኛና አንጸባራቂ ቆዳን ለማግኘት ያስችለናል። ሶስተኛ የአይን ስርን ማሳጅ ማድረግ። ከመኝታ በፊት የአይን ስርን በቫዝሊን ማሳጅ ማድረግ የአይን ስር ማበጥን፣ መጥቆርን እንዲሁም ያለ እድሜ የሚፈጠር የቆዳ መሸብሸብን ለመከላከልም ይረዳል። ሌላው ደግሞ ጠዋት ላይ ስንነሳ በቂ እንቅልፍ ያገኘን እንዲመስል ያደርገናል። አራተኛ ጥፍርን በቫዝሊን ማሳጅ ማድረግ። ይህም በማድረግ ጠንካራና የማይሰበር እንዲሁም ረጅም የሚያምር ጥፍርን ለማግኘት እንችላለን። አምስተኛ እጅና እግርን ማለስለሻ መቀባት። በተለይም እየደረቀ ለሚያስቸግረን የእጅና የእግር ቆዳ ከታጠቡ በኋላ በእርጥቡ ቫዝሊንን ወይ ደግሞ ማለስለሻ ሎሽንን መቀባት። ለተረከዝና የእግር መሰጣጠቅ ላለባችሁ ደግሞ ቫዝሊንን ከተቀባችሁ በኋላ እግርን በላስቲክ መጠቅለልና ወፍራም ካልሲን ለብሶ ማድረግ ለስላሳ ቆዳን ለማግኘትም ይረዳል። ስድስተኛ ከንፈርን ቫዝሊን መቀባት። ከመኝታ በፊት ከንፈርን ቫዝሊን መቀባት የከንፈር ቆዳ እንዳይደርቅና ለስላሳ ለማድረግ ይረዳል። የከንፈር ቆዳችሁ የሚደርቅና የሚላጥ ከሆነ ደግሞ 1 ማንኪያ ቫዝሊንን ከ1 ማንኪያ ማር ጋር በመቀላቀልና ማሳጅ እያደረጉ መቀባትና ማሳደር በሚቀጥለው ቀን ለስላሳ ከንፈርን ለማግኘት ያስችላል። ሰባተኛ የአይን ሽፋሽፍትንና ቅንድብን የወይራ ዘይት መቀባት። የአይን ሽፋሽፍትንና ቅንድብን ከመኝታ በፊት ንጹህ የማስካራ ብሩሽን በመጠቀም የወይራ ዘይትን በማድረግ ማበጠር በቀላሉ የማይነቃቀልና ረጅም የአይን ሽፋሽፍትንና ቅንድብን ለማግኘትም ይረዳል። ሁለተኛ የኮኮናት ኦይልን በአፍ መያዝ የአፍ ጠረን መቀየርን ለማጥፋት እንዲሁም ነጭ ጥርስን በቀላሉ ለማግኘት ያስችላል። ከመኝታ በፊት የኮኮናት ኦይልን በአፍ ውስጥ መያዝና መግመጥመጥ የአፍ ጠረንንና የጥርስ ቀለም መቀየርን የሚያስከትሉ ባክቴሪያዎችን ለመከላከልም ያስችለናል። 9ኛ የሲልክ ቦኒት አድርጎ ማደር። ከመኝታ በፊት የሲልክ ቦኒት ወይም ደግሞ ከሲልክ የተሰሩ የትራስ ልብሶችን መጠቀም በመኝታ ጊዜ የሚፈጠር የፀጉር መሰባበርና መሳሳትን ለመቀነስ ይረዳናል። 10ኛ በጊዜ መተኛ። ታውቃለሁ ተማሪዎች ወይም ሰራተኞች ጊዜያችሁ ላይ በቃ ይችላል፣ ግን ስክሪን ላይ የምታሳልፉትን ጊዜ በመቀነስ በጊዜ ለመተኛት ሞክሩ። አብራችሁኝ ስለቆያችሁ በእጅግ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉትን ማንኛውም ነገር ካለ ኮሜንት አድርጉኝ።